ሰላም ጤና ይስጥልኝ ውድና የተከበራችሁ የተንቢቱብ ተመልካቾች በሙሉ ሰላማችሁ ብዝት ይበልልኝ። ሰምቻለሁ ለምለም ጋር እቃ ውድ ነው ብላችሁ የምታስወሩ ልጆች የእቃ አይነት አሳያችኋለሁ። አንድ ቁም ሳጥን 100 ሺህ ብር አሰራውኝ። አንድ ቁም ሳጥን ደግሞ 65 ሺህ ብር አሰራውኝ። አንድ ቁም ሳጥን ደግሞ 50 ሺህ ብር አሰራውኝ። ሶስቱም ግን አንድ አይነት ዲዛይን፣ አንድ አይነት ቁመት፣ አንድ አይነት ሁሉ ነገራቸው አንድ አይነት ሆኖ ማቴሪያል ብቻ ነው የሚለያየው። ተከታተሉኝ። አንዱ ባለ 100 ሺህ ብሩ ለራሴ ነው ላሳያችሁ። ባለ 100 ሺህ ብሩ እግዚአብሔርን ተማ እንግዲህ ጋይስ ይሄ ኤችዲኤፍ ይባላል። እንደምታዩት አንድ በር፣ ሁለት በር፣ ሶስት በር፣ አራት በር አለ። ከዛ በኋላ ደግሞ እዚህ ጋር ደግሞ ስትመጡ እዚህ ጋር አንድ በር፣ ሁለት በር፣ ሶስት በር፣ አራት በር አለው። ይሄ እንትን ነው ምንድነው? አቧራ ነው። እኔ እቃ ከደረሰ በኋላ ቶሎ ብዬ የማሽን ቤት እቃ ውሰዱ ምላችሁ እንደዚህ እንዳይቦንብኝ ነው። ሆኖም ሳለ ይኸውላችሁ ይሄም ቁም ሳጥን ከዛ በኋላ ና ይሄ ደግሞ እዩት። ይሄ ኤምዲኤፍ ይባላል። ይሄ ይመስላል ሲራገፍ ይሄ ይመስላል ኤምዲኤፍ ነው። እዩት። ይሄም አንድ አይነት ነው ማለት ነው ዲዛይናቸው። እስኪ እንደዚህ ላርግላችሁ። ሶሪ ከዛ እንደዚህ ልምጣና በነገራችን ላይ ሲራገፍ እዩት፣ ቅቡን እዩት። የማሽን ቤት ነገር አስቸጋሪ ነው። አያችሁት? ይሄም ቁም ሳጥን እዩት፣ ዲዛይኑን ስራውን እዩት ዝም ብላችሁ። ይሄም ደግሞ እዩት አንድ አይነት አይደለ? እዩዋቸው። ባለ 50 ሺህ ባለ 65 ሺህ ብር ከዛ ባለ 100 ሺህ ብሩን ደግሞ ላሳያቸው። ሄይ ለምለም ይሄ ደግሞ ለራሴ ይሄው ስሙ ምንድን ዩቪ። ኦኬ ዩቪ። ይሄ ዩቪ ይባላል። ለራሴ ለቤቴ ያሰራሁት ነው ማለት ነው። ይሄው እዩት። ይሄው እስከታች ድረስ እዩት። ይሄው አንዴ ከፋፍትልኝ። ከፋፍተው ብራቮ። ይሄ ለራሴ ቤት ነው። እሺ ጋይስ እሱ ችግር የለውም። ይሄኛው የልብስ መስቀያዬ ይሄ ተንሸራታች በር ነው የገጠምኩት ለቦርሳዎቼ። ይሄኛው ብራቮ። በቃ እዩዋቸው። ይሄ ዩቪ ይባላል። ዩቪ ምርት ይኸው አቅርቤ ላሳያችሁ። ይኸው አብዛኛው የማዳም ቤት አለ። ሙሉ ለሙሉ ሲጀምር ማዳም ቤት ይሄ ነው ያለው። በቃ ይሄ እንደ ማስታወት ነገር የሚያበራ ነው። ማስታወት አይደለም ግን ዩቪ ይባላል። ኤችዲኤፍም አይደለም ኤምዲኤፍም አይደለም። ይሄ ደግሞ የደረጃ አንድ የሚባለው ማቴሪያል ከውጭ የሚመጣው ማቴሪያል ነው ማለት ነው። እኔ ለቤቴ ነው 100 ሺህ ብር ነው የከፈልኩት ለዚህ። ይሄው ስለዚህ ሶስት አንድ አይነት እቃ ከ50 ሺህ እስከ 65 ሺህ እስከ 100 ሺህ ብር አለ ማለት ነው። እና እኔ ጋር እቃ ተወዶ አይደለም፣ በገንዘባችሁ ልክ እቃ አለ እንድታውቁ የምፈልገው ነገር ግን እኔ ማቴሪያል ስለማስመርጥ ነው። በቃ ማቴሪያል አስመርጣለሁ። ቆንጆ ማቴሪያል እንዲሰራ ፈልጋለሁ። መመስገን ፈልጋለሁ። መወቀስ አልፈልግም። ያልሆኑ እቃዎችን ያልሆነ ሂሳብ ይዤ መምጣት አልፈልግም። በዛ ምክንያት ነው ጋይስ። መስታወት ብዙ ጊዜ የቁም ሳጥኔ መስታወት ሁሉንም ለከስተመር የማሰራው መስታወቱ ውስጥ ላይ ነው ማስደርገው። ከዛ የበሩ ሲዘጋ ወደ ውስጥ ይገባል። ማየት ስትፈልጉ ይሄው ፊቴ ምን ይመስላል በእናታችሁ። ቦግሬ ይሄ ይመስላል ጋይስ። ይሄው 100 ሺህ ብር ለቁም ሳጥን እንቦጭ አርጋችሁ ይሄን ማሰራት ትችላላችሁ። በቃ ግን 100 ሺህ ብትባሉ ጭንቅላታችሁን ይዛችሁ ነው የምትሄዱት። አለ የምን 100 ሺህ 50 ሺህ አለ፣ 35 ሺህ አለ፣ 65 ሺህ አለ። በቃ እቃ ገንዘቡን ይመስላል።